የገበታ ለሀገር ዋነኛ ዓላማ የተለያዩ ባለድርሻ አካላት እውቀታቸውን፣ ገንዘባቸውንና ጉልበታቸውን አዋጥተው ከአዲስ አበባ ባሻገር በክልል ከተሞች ለቱሪስት መስህብ የሚሆን የሥራ ዕድል የሚፈጥር የኑሮ ዘይቤያችንን የሚያዘምን የሚያሻሽል አዳዲስ ስራዎች መስራት ይቻላል። ተፈጥሮን ሳናውክ የተሰጠኑን ተፈጥሯዊ ሀብቶች ሳንረብሽ ቫልዩ አድ በማድረግ ዘመናዊ ከባቢዎችን በመፍጠር ለኛም ለሌሎች ዜጎችም መዳረሻ የሚሆኑ አካባቢዎችን የመፍጠር ዓላማ ነው በውስጡ የያዘው። ኢትዮጵያን ለማበልጸግ ኢትዮጵያን ወደ ሚገባት ከፍታ ለመውሰድ ያለን ጉጉት በዚሁ አፕሮች ጭቃ እየነካን ቦታ እየመረጥን በመረጥናቸው ቦታዎች ላይ ሳንዛነፍ በሙሉ ልብና ጭንቅላት እየሰራን የሚታይ የሚጨበጥ ውጤት እያመጣን ሁሉም ሀገር እንዳደገው በቅደም ተከተል የሚያድግ ሊያድግ የሚችል አቅም ያለው ሀገር ማድረግ ይጠበቅብናል። ከጥቂት ዓመታት በኋላ ኢትዮጵያውያን ገበታ ለሀገር ሳይሆን ገበታ ለአፍሪካ እያል ሌሎች ሀገሮች መርዳት የምንችልበትና ከእርዳታና ከልመና የምንወጣበትን ጊዜ መመኘት ያስፈልጋል። እርግጠኛ ሆኜ የምነግራችሁ ኢትዮጵያ ትበለጽጋለች።